ክቡራትና ክቡራን፣ በምድር ላይ ካሉ ሰዎች ሁሉ እጅግ ብልህ የሆነ የማይቻል የሚመስል ሀብትና ክብር ያካበተ ነገር ግን በሕይወቱ መጨረሻ ላይ ሁሉ ከንቱ ነው ብሎ የጨረሰ ሰው ታውቃላችሁ? የዛሬው ታሪካችን የሚያተኩረው በመጽሐፍ ቅዱስ ውስጥ እጅግ ጥበበኛ ስለነበረው ስለ ንጉሥ ሰለሞን ነው። ሰለሞን በሰላማዊ አገዛዝ፣ በታላቅ ቤተ መቅደስ ግንባታና በጥልቅ ፍልስፍናዎቹ ይታወቃል። ነገር ግን ይህ ሁሉ ጥበብና ዕውቀት የልቡን ባዶነት ሊሞላለት አልቻለም። ሰለሞን 1000 የሚሆኑ ሴቶችን ወደ ቤተ መንግሥቱ አስገብቷል፣ ለጣዖትም ሰግዷል። በስተመጨረሻም ራሱንና ሕዝቡን ለከባድ ዋጋ ዳርጓል። የሰለሞን ታሪክ የሥልጣን ሳይሆን የጥበብና የውድቀት ታሪክ ነው። ብልህ ነኝ ብለን በራሳችን መተማመን ስንጀምር የሚመጣውን አደጋ የሚያሳይ ታላቅ ትምህርት ነው። ዛሬ በራእዮን ቻናላችን ሰለሞን የጠየቀውን የጥበብ ጸሎት እግዚአብሔር የመለሰለት እንዴት ነበር? ያ ሁሉ ጥበብ እያለው እንዴት ወደ ጣዖት አምልኮ ሊገባ ቻለ? ጥበብስ ብቻውን ያድናል? የሚለውን በጥልቀት እንመረምራለን። እስከ ፍጻሜው ድረስም አብራችሁን ቆዩ። ውድ የራእዮን ቤተሰቦች፣ አሁንም ቻናላችንን ሰብስክራይብ ሳታደርጉ የምታዩ ከሆነ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። የሰለሞን ታሪክ የሚጀምረው በታላቅ ትሕትና ነው። አባቱ ዳዊት ከሞተ በኋላ ንጉሥ ሲሆን ገና ወጣት ነበር። እግዚአብሔር በገባዖን ተገልጦ ምን ልስጥህ ብሎ ሲጠይቀው ሰለሞን የጠየቀው ሀብት ወይም የጠላቶቹን ሞት አልነበረም። የጠየቀው ሕዝብን መለየት የምችልበት አስተዋይ ልብ ስጠኝ የሚል ነበር። ይህ ጥያቄ እግዚአብሔርን እጅግ ደስ አሰኘው። ያልጠየቀውን ሀብትና ክብር ጨምሮ ሰጠው። ሰለሞን የጀመረው በትክክለኛ መንገድ ነበር። የአባቱን የዳዊት ሕልም ፈጸመ። ለ7 ዓመታት የሚገርም ቴክኖሎጂና ጥበብ የተጠቀመበትን የሰለሞን ቤተ መቅደስ ገነባ። በግንባታው ወቅት የድንጋይ ድምፅ እንኳን እንዳይሰማ በጥንቃቄ የተሰራ በወርቅ የተለበጠ ድንቅ ሥራ ነበር። እስኪ ቆም ብለን እናስብ። ሰለሞን በዚያ ሰዓት ከፈጣሪው ጋር የነበረው ግንኙነት እጅግ ጥብቅ ነበር። ጥበብ ማለት መጀመሪያ ማከማቸት ሳይሆን የእግዚአብሔርን ድምፅ የመስማት አቅም እንደሆነ ሰለሞን ያውቅ ነበር። ነገር ግን በሕይወታችን ውስጥ ትልቁ አደጋ የሚመጣው ተሳክቶልን ጫፍ ላይ ስንደርስ ነው። ሰለሞን ቤተ መቅደሱን ሰርቶ ሲጨርስና ስሙ ዓለምን ሲያጥለቀልቅ ቀስ በቀስ ትኩረቱ መለወጥ ጀመረ። ሰለሞን እያደገ ሲመጣ የጥበቡ ወሬ እስከ ሳባ ንግሥት ደረሰ። ንግሥቲቱ መታ ጥበቡን ስታይ የሰማሁት ከግማሹ አይደርስም አለች። ሰለሞን አሁን የዓለም ኢንፍሉዌንሰር ሆኗል። ነገር ግን መጽሐፍ ቅዱስ ለነገሥታት ያስቀመጠውን 3 ጥብቅ ማስጠንቀቂያዎች ሰለሞን መጣስ ጀመረ። የመጀመሪያው ፈረሶችን ለራሱ አያብዛ፣ ማለትም የጦር ኃይል መመኪያ እንዳይሆን። ሁለተኛው ደግሞ ብርና ወርቅ ለራሱ አያብዛ የሚለው ነው። ሦስተኛውና የመጨረሻው ልቡ እንዳይሳሳት ሚስቶችን አያብዛ ነው። ሰለሞን ግን ከግብፅ ፈረሶችን አስመጣ፣ ወርቁን እንደ ድንጋይ አበዛው። ከሁሉ በላይ ደግሞ በፖለቲካዊ ስምምነት ስም የአሕዛብን ልጆች ማግባት ጀመረ። ውድ ቤተሰቦቼ እስኪ ልብ በሉ። ሰለሞን እነዚህን ውሳኔዎች ሲወስን እኔ ጥበበኛ ነኝ፣ አልሳሳትም፣ መቆጣጠር እችላለሁ ብሎ አስቦ ሊሆን ይችላል። ብዙ ጊዜ እኛም እንደዚህ ነን። በስራችን ሲሳካልን፣ ገንዘብ ሲመጣ፣ ሰዎች ጎበዝ ነህ ሲሉን የፈጣሪን መመሪያዎች ማቅለል እንጀምራለን። ይህች ትንሽ ስህተት ምንም አታመጣም እንላለን። ነገር ግን የሰለሞን ጥበብ አይዲዮሎጂ ብቻ እየሆነ መጣ። ተግባሩ ግን ከጥበቡ መራቅ ጀመረ። ሰለሞን 700 ሚስቶችና 300 ዕቁባቶች ነበሩት። እነዚህ ሴቶች ወደ ሰለሞን የመጡት
የየሀገራቸውን አማልክት ይዘው ነበር። ሰለሞን ሲያረጅ ሚስቶቹ ልቡን ወደ ሌላ አማልክት አዘነበሉት። ለኢየሩሳሌም ቤተ መቅደስ የገነባው ንጉሥ አሁን ለከሞሽና ለሞሎክ ሕፃናት የሚሰዋላቸው ጣዖቶች መስገጃቸውን መስራት ጀመረ። እንዴት እንዲህ ሊሆን ይችላል? የአንበሳን ምስጢር እንደሚያውቅ እንደ ሳምሶን ሁሉ ሰለሞንም የጥበብን ምስጢር እያወቀ በሴቶች ጭን ላይ ወደቀ። ኃጢአት መጀመሪያ ማመዛዘንን ያጠፋል። መጽሐፍ ቅዱስ እግዚአብሔር በሰለሞን ላይ ተቆጣ ይለናል። ምክንያቱም ልቡ ከእግዚአብሔር ዘወር ብሎ ነበር። ሰለሞን በጥበቡ መዝሙረ መዝሙርን የጻፈ የፍቅር ሰው ነበር። ምሳሌን የጻፈ የሞራል መምህርም ነበር። ነገር ግን ጥበብ በጭንቅላት ውስጥ ብቻ ስትቀርና ልብን ካልቀየረች የመጨረሻዋ ውድቀት ነው። ሰለሞን የገነባው ታላቅ ኢምፓየር ቀስ በቀስ እየተሰነጠቀ መጣ። በውስጥ አመጽ፣ በውጭ ጠላቶች መነሳት ጀመሩ። ሰለሞን በሕይወቱ ማብቂያ ላይ እንደጻፈው የሚታመነው መክብብ የተባለው መጽሐፍ የባዶነት ጩኸት ነው። ከንቱ ከንቱ፣ ሁሉ ከንቱ ነው እያለ ይጀምራል። ዓይኑ የፈለገውን ሁሉ አልከለከለውም። ጆሮው መስማት የፈለገውን ሁሉም አልከለከለውም። ግን መጨረሻው ምን ሆነ? ሁሉ ነገር ነፋስ እንደመከተል ነው አለ። ሰለሞን አንድ ትልቅ ትምህርትን ተማረ። ያለ እግዚአብሔር ጥበብ መጫወቻ ናት፣ ያለ እግዚአብሔር ሀብትም ሸክም ነው። በመጽሐፉ መጨረሻ ላይ ግን ወደ ትክክለኛው መንገድ ይመለሳል። የነገሩ ሁሉ ፍጻሜ ይህ ነው፣ እግዚአብሔርን ፍራ፣ ትእዛዝንም ጠብቅ በማለት ይደመድማል። ሰለሞን በውድቀቱ ውስጥ አልቀረም። ነገር ግን ስህተቱ ለልጁ ለሮብዓም የሚከብድ ሸክም ትቶ አልፏል። መንግስቱ ለሁለት ተከፈለች። ሰለሞን በሰላም ቢነግስም በዘሩ ላይ ግን የመከራ ዘር ዘርቶ ነበር። ውድ የራእዮን ቤተሰቦች፣ የሰለሞን ታሪክ የሚያስተምረን ትልቁ ቁም ነገር ጥበብ ብቻውን አያድንም የሚል ነው። እስኪ ጥያቄ ልጠይቃችሁ። ዛሬ እናንተ በራሴ ጥበብና ችሎታ እወጣዋለሁ ብላችሁት የጀመራችሁት ነገር የት ደረሰ? በስኬታችሁ መሃል የዘነጋችሁት የፈጣሪ መመሪያ የትኛው ነው? ሰለሞን ከሳምሶንም ሆነ ከማንም በላይ ብልህ ነበር። ነገር ግን ልቡን መጠበቅ አልቻለም። ከሁሉ ይልቅ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና ብሎ የጻፈው እሱ ራሱ ቢሆንም በተግባር ግን ከብዶት ነበር። ዛሬ እኛም ከጭንቅላት ጥበብ ይልቅ የልብ ታማኝነት ያስፈልገናል። እግዚአብሔር የሚፈልገው ታማኝ ሰው ነው። የዛሬው ትረካችን ይህንን ይመስል ነበር። በሰለሞን ሕይወት ውስጥ እናንተን በይበልጥ ያስደነገጣችሁ ወይም ያስተማራችሁ ክፍል የትኛው ነው? ሐሳባችሁን በኮሜንት ላይ አስቀምጡልኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ደግሞ ላይክ በማድረግ ለሌሎች እንዲደርስ አግዙ። ለቻናላችንም አዲስ የሆናችሁ ሰብስክራይብ በማድረግ የራእዮን ቤተሰብ ሁኑ። በቀጣይ ዝግጅት እስክንገናኝ ቸርን ሰንብት።